A day in a life of a civil engineer. የሆነ ጊዜ የሆነ ሰውዬ ቀናችሁ ሲጀምሩ አልጋችሁን ከማንጠፍ ጀምሩ ያለውን ሰምቼ ይኸው እኔም ሁሌ ቀኔን የሚጀምረው አልጋዬን ከማስተካከል ነው። ዋትስ ጉድ ዩቲዩብ እንዴት ናችሁ? ዛሬ የግቢ ተማሪ ትክክለኛውን ውሎ እናያለን። እኔ 4ኛ ዓመት ነኝ። አንድ 4ኛ ዓመት ተማሪ እንዴት ግቢ ውስጥ እንደሚውል እናያለን። ዛሬ ማክሰኞ ነው። ፈተና አለኝ፣ ከሰዓት ክላስ የለኝም። አሁን ገና የተነሳሁት፣ ለፈተና ትንሽ መዘጋጀት አለብኝ። ሁሉ ነገሩን አብረን ነው የምንለው ዛሬ። አሁን ገና የተነሳሁት ስንት ሰዓት እንደሆነ አላውቅም። ስንት ሰዓት ነው? 1:46 ይላል። አይሷን የተነሳሁት ለብሬኬጅ ስመለስ የዶርም ስሜን እንደዚህ ሆኖ አገኘሁት ማለት ነው። which is funny። የሌሎቹን ደግሞ በሌላ ቪዲዮ ያሳያቸዋለሁ። ጥርስ ብሩሻችን ይዛለን እና ሳሙና ይዘን ወደ ሽንት ቤት እና ሰው የሆነ ካሜራ ይዛችሁ ወይ ደግሞ ስልካችሁን ካሜራ ላይ አብርታችሁት ምናምን ነው ሳያችሁ እንደ ዊርድ ነገር ነው የሚያዩት። እና ኧረ እንደዚህ አይነት ነገር እስቲ እናቆምላችን ሆነ እንዴ ድን ነው እንደዚህ ማየት። ላይክ ሁለተኛ ፎቅ ላይ ነው ምናምን የምንኖረው እና ይሄ ነው የሚታየን። እኛ አሁን በጠዋት ፀሐይ እንሞቃለን። አክቹዋሊ አንሞቅም፣ ሰዓት የለም። ላይብረሪ መሄድ አለብኝ እና ፀሐይ አንሞቅም። ቶሎ ወደ ላይብረሪያችን እንሄዳለን። ልብስ እንቀይረዋል። አይ ዶንት ኖ ይታያችሁ እንደዚህ ለብሻለሁ። ፒሲ ባጋችንን ሴኪዩር አድርገናል። አሁን ወደ ላይብረሪ እንሂድ። ከምር ግን ዛሬ በጣም ደስ የሚል ቀን ነው። ፀሐይ ወጥታለች ምናምን። ይሄ ሰሞን ትንሽ ደመና ነበር፣ ዝናብ እየዘነበ ነበር ምናምን እና ደመና ነበር ጠዋት። ብዙ ደመና ራሱ ማለት ነው። ዛሬ አንድ ላይ እንውላለን። ሰብስክራይብ አድርጉ። ላይብራሪያችን እዛ ጋር ነው ያለው። አክቹዋሊ በጣም ለዶርም ቅርብ ነው። ላይክ 2 ደቂቃ ልራመድ ነው። በጣም ደስ የሚል ነገር። ዛሬ የምንገባው አፕላይድ ነው። እዚህ ጋር ሰልፊና ሰልፊ ስቲኩ አንድ ላይ ላይክ 3 ጊዜ ነው ወደቀው። 3 ጊዜ እዚህ ጋር 2 ያለው አንድ ካሜራውን ካጠፋሁት በኋላ 2 ጊዜ ወድቋል። እና ሰዎቹ እንዴት ዞረው እንዳዩ ስልኬ ፍርጥ ነው። ድምፁን ስሙት ነው። ወይኔ እኔ ጠንበል የነበረብኝ ፈተና ዲዛይን ኦፍ ስቲል ስትራክቸር የሚል ኮርስ ነው እና ሚድ ላይ ነን አክቹዋሊ ያለ ነው። እሱን ትንሽ ጥያቄ ለመስራት እና ቲዮሪ ነገሮችን ለማንበብ ነበር ላይብረሪ የገባሁት። ዩዥዋሊ አይ ዶንት ላይክ ስቴዲንግ ኢን ዘ ላይብረሪ ምናምን ነገር። አሁን አማራጭ ስለሌለኝ ነው። በፊቱ ላይ ማጠናበት ስቱዲዮ አሁን መዘጋት ጀምሯል እና ለማጥናት ብዙ አይመችም እዛ። ለዛ ከላይብረሪ ብትቻለሁ 1 ሰዓት ተኩል ነው ነገር የሚቆዩት። አልገባኝም። ያልገባኝ በጣም ብዙ ነገር አለና ጀለሶች ልጠይቃቸው እየሄድኩ ነው። አሁን ደግሞ ከነሱ ጋር እናጠናለን ማለት ነው። እስቲ በጣም ኮንቨርተብል ሊሆንበት ያልቻልኩት ነገር ሰው በተሰበሰበበት ቦታ ሰው ፊት መቅረጽ ነው። እስቲ ኮንቨርተብል መሆን ያልቻልኩም ሲቪል ሶካርስ ካም
አሁን ወደ ጥናት ስሙ ምንድን ነው የሚለው? እዚህ ጋር ጓደኞቼን ያገኘኋቸው ጥያቄዎችን ሰራው ያልገባኝ ነገር ጠየቅኳቸው ምናምን ነገር እና በጣም ብዙ ነገር ገብቶኝ ነበር አክቹሊ እና እድሉ ካላችሁ እንደዚህ በግሩፕ ሆናችሁ ማጥናትን ብትለማመዱ አሪፍ ነው። ምን ተፈጠረ መሰላችሁ? የምናጠናውን ነገር ትንሽ አጠናንና ላይክ ዶርም ገብቼ ጥያቄዎችን መስራት አለብኝ። ቲዮሪ ያላነበብኩት ፓርት አለ፣ እሱም ማንበብ አለብኝ። አሁን ምን እናደርጋለን? ዶርም ይገባለሁ፣ ከዛ እናነባለን፣ ጥያቄ እንሰራለን። ከአሁን በኋላ አይ ቲንክ የምቀርጽ አይመስለኝም። ለፈተና ሲሄድ እንገናኛለን ከአሁን በኋላ። 2000 years later አሁን 8 ሰዓት ሆኗል። እስካሁን እያጠናን ነበር። አሁን ወደ ፈታ ሄደን ተፈተነ እንመጣለን። ያው ስልክ ይዞ መሄድ ስለማይቻል ስልኬን ይዤ አልሄድም። ብዙ ጠብቁኝ ነው የትም እንዳትሄዱ። 1 eternity later ተፈትኜ ወጥቻለሁ እና እስከሚበቃኝ ለሚገባ ነው የተሰጠኝ። አልሰራሁም፣ ስለሰራ ነው የወጣሁት። ከ15 ሆኑ አሪፍ ነው የሚለው ነው እንጂ ያጠናሁት ጭራሽ አልመጣም። ጥያቄው ራሱ መስራት እየገባኝ አልነበረም። ብቻ ዋናው መጨረሴ ነው። አሁን ልተኛት አለብኝ። የብዙ ጊዜ እንቅልፍ አለብኝ። ልተኛና ስነሳ ደግሞ እንገናኝ። A few moments later ፈተና ተጨርሶ ዶርም መሆን ጥሩ አይደለም በሚለው አሁን ወክ ልናደርግ ወጥተናል። ከቻልን ሾርባ ጠጥተን እንመጣለን። ብዙ ወረፋ ከሌለ ማለት ነው እና ፈታ ልንል እየወጣን ነው። ሾርባ ቤቱ ጋር ደርሰናል። ይህ ሾርባ ቤት ያለው አዳማ ጀነራል ሆስፒታሉ ፊት ለፊት ነው እና እኔ ብዙ ጊዜ የሚጠጣው በለውዝ ነው። ባዶን አልቀመስኩትም። ሄዳችሁ ማየት ትችላላችሁ ከፈለጋችሁ። ደስ የሚል ቦታ ነው። እንደምታዩት ነው። ሾርባችን ደርሶልናል። ላይክ በጊዜ ከመጣችሁ 10 ደቂቃ ምናምን ይደርሳችኋል። ከዚህ ጋር ዘውዙን ከሾርባው ጋር ቀል ለማድረግ አስፈላጊ መጠጥ ያደረኩት አልገባችሁ እንዲጣፍጦኝ እንደጠጣውና ዳም እዚህ ጋር ለመቅረጽ አልተመቸኝም ምናምን ነገር እንጂ ግቢ ገባንና ስቴዲየም ሄደን እራት እዛ መብላት ነበረብን። ጀለስ መድኃኒት መውሰድ ስለነበረበት ፕሮፐር የሆነ ምግብ መብላት ነበረብን። እዛ ሄደን ነበር። ከዛ መልስ ደግሞ ወደ ዶርም ገባሁ ማለት ነው። አሁን ደግሞ ለትንሽ ደቂቃ ፊልም እናያለን። ከዚህ በኋላ ያለውን ጊዜ ፊልም እያየሁ ነው ማሳልፈው። ዛሬ ሜድ ጨርሻለሁ። ምንም የምሰራው ነገር ስለሌለ ፊልም ነው የማየው። አብራችሁኝ የምታዩ ከሆነ እና የዛሬው ውሏችን ይሄን ይመስል ነበር። ሁላችሁም ስለተከታተላችሁኝ አመሰግናለሁ። ትክክለኛ የግቢ ተማሪ ውሎ ይሄን ይመስላል እና እስከዚህ ሰዓት ድረስ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ ይሄን ፋሚሊ ተቀላቀሉ። ባይ